ቦታው ጉዲሰን ፓርክ 2002 በወቅቱ ለ30 ተከታታይ ጨዋታዎች ያልተሸነፈውና የአርሰን ቬንገር የማይሸነፈው ኢንቪዚብልስ የአርሴናል ስብስብ ከኤቨርተን ጋር ይፋለማል። ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት ገና የ16 ዓመት ታዳጊ የሆነ በትከሻው ሰፊ ፊቱ ላይ ንዴትና የሚታይበት አንድ ቀይ ልጅ ከርቀት ኳሱን ተቀበለ። ያለምንም ፍርሃት ኳሱን አቀናይቶ ሲመታት ዴቪድ ሲማን ሊደርስባት አልቻለም። መረቡ ላይ አረፈች። መላው ስታዲየም በደስታ እብድ ሆነ። የቴሌቪዥን አስተላላፊው በከፍተኛ ስሜት እንዲህ ሲል ጮኸ፣ ሪሜምበር ዘ ኔም ዋይኔ ሮኒ። ይህን ስም አስታውሱት፣ ዋይኔ ሮኒ ይባላል። ታሪኩ በዚሁ አያበቃም። ቦታው የቲያትር ኦፍ ድሪምስ ወይም ታዋቂው ኦልድ ትራፎርድ ስታዲየም ነው። የትከሻው ተቀናቃኝ ማንቸስተር ሲቲ እና ማንቸስተር ዩናይትድ የሚያደርጉት ታላቁ የማንቹናይን ደርቢ ፍልሚያ 1-1 በሆነ አቻ ውጤት ተቆልፏል። የሁለቱም ወገን ደጋፊዎች ውጥረት በስታዲየም ውስጥ ካለው አየር በላይ ከብዷል። ጨዋታው እየተጠናቀቀ ነው። 78ኛው ደቂቃ ላይ ደርሷል። በድንገት ናኒ ከቀኝ መስመር ላይ ኳስን ወደ ሳጥኑ መሃል ሰደዳት። ነገር ግን ኳሷ ከተቃራኒ ተከላካይ ጋር ተጋጭታ አቅጣጫውን በመቀየር ሮኒ ከነበረበት ቦታ በስተጀርባ በኩል ከፍ ብላ ወደ ሳጥኑ መሃል መጣች። ለተራ ተጫዋች ያቺን ኳስ ተቆጣጥሮ ወደ ጎል መምታት ቀርቶ በቁጥጥር ስር ማዋል እንኳ የማይታሰብ ነበር። ነገር ግን ሮኒ አላመነታም። በዛች የሰከንድ ስብርባሪ ውስጥ ጀርባውን ለግብ ሰጠ። ግራ እግሩን ከመሬት ነቅሎ ወደ ላይ ሲወነጭፍ የቀኝ እግሩ ደግሞ ልክ እንደ ጅራፍ ወደ ኋላ ተወረወረ። ሰውነቱ ሙሉ በሙሉ አየር ላይ ተንሳፈፈ። በዛች ቅስፈት የስበት ሕግን የጣሰ የሚመስል ከባድ ድምፅ ተሰማ። ሮኒ ቀኝ እግር ኳሷን በአየር ላይ ፍጹም በሆነ ንክኪ መታት። ኳሷ ልክ እንደ ሮኬት ተተኩሳ የሲቲውን ግብ ጠባቂ ጁዋርትን ባለበት አድርቃና ክንፎቿን ዘርግታ መረቡ ላይ አረፈች። መላው ስታዲየም ልክ እንደ እሳተ ገሞራ በደስታ ፈነዳ። ሮኒ ሮጦ ጥግ ላይ በመቆም እጆቹን ወደ ጎን ዘርግቶ ራሱን ከፍ አድርጎ ወደ ሰማይ እያየ የእኔ መድረክ ነው በሚል ኩራት ደስታውን ገለጸ። ከጎኑ በኩል አሰልጣኙ ሰር አሌክስ ፈርጉሰን በደስታ ሲጨፍሩ፣ ስታዲየም የነበሩ ደጋፊዎች ግን በድንጋጤ እጃቸውን ጭንቅላታቸው ላይ ጭነው ነበር። ይህቺ ጎል በፕሪሚየር ሊግ ታሪክ እስካሁን ከተቆጠሩት እጅግ አስደናቂ ጎል ተብራ ትመረጣለች። በኦልድ ትራፎርድ ሜዳ ላይ የተመለከትነው የስበት ሕግን የጣሰ የአየር ላይ ጥበብና የማይበገር ጉልበት በአንድ ምሽት የመጣ ስልጣኔ አልነበረም። የዚህች እውነተኛ ታሪክ መነሻው እውነተኛ ታሪክ መነሻው በሊቨርፑል ከተማ እጅግ አስቸጋሪና ደሃ ከሚባሉ ሰፈሮች አንዷ በሆነችው ክሮክቴዝ ውስጥ ነው። ዋይኔ ሮኒ በጥቅምት ወር 1985 ዓ.ም ሲወለድ ቤተሰቦቹ በኢኮኖሚ በጣም የተቸገሩ ነበሩ። አባቱ ቶማስ ዋይኔ ሮኒ በአብዛኛው ስራ አጥ የነበረ ሲሆን እናቱ ጃኔት ደግሞ በትምህርት ቤት ምግብ ቤት ውስጥ በትርፍ ሰዓት በመስራት ነበር ቤተሰቧን የምትደግፈው። በዚች አስቸጋሪ ሰፈር ውስጥ ያደገው ሮኒ ገና ከልጅነት ጀምሮ ሁለት ነገሮችን አጥብቆ ይወድ ነበር፣ እግር ኳስና ቦክስ። ከ7 እስከ 15 ዓመት ባለው የዕድሜ ክልል ውስጥ እግር ኳስን ብቻ ሳይሆን በየቀኑ የቦክስ ልምምድ ያደርግ ነበር። በሰፈሩ አስቸጋሪ ሁኔታዎች ውስጥ ራሱን ለመከላከልና ውስጡ ያለውን ንዴት ለመግለጽ ቦክስ ትልቅ መውጫው ነበር። ሮኒ ራሱ ከዓመታት በኋላ ያንን ጊዜ ሲያስታውስ ቦክስን በጣም ወድ ነበር። በልጅነቴ እግር ኳስንና ቦክስን እኩል ለማመድ ነበር። ቦክስ በውስጥ የነበረውን እልህና ጥንካሬ በስፖርታዊ ዲሲፕሊን እንድመራው ረድቶኛል። በሜዳ ላይ የምታዩት እልህ ሁሉ የመጣው ከዚያ ነው ማለቱ ይታወሳል። እግር ኳስን የተማረው በንጹህ ሳር ላይ ሳይሆን በኮንክሪት አስፋልትና በሰፈር ግድግዳዎች ላይ ኳስን እየመታ ነበር። የጎዳና ላይ ጨዋታ ፍርሃት አልባ፣ በአካል ብቃት እጅግ ጠንካራና በማንኛውም ሁኔታ
ውስጥ የማይበገር ተዋጊ አድርጎ ቀረጸው። የተፈጥሮን ተስጦና የማይበገር ጥንካሬው ተደምረው የሊቨርፑልን ክለብ ኤቨርተንን አይን ለመሳብ ብዙ ጊዜ አልፈጀባቸውም። ገና በ9 ዓመቱ የኤቨርተን ታዳጊ ቡድንን የተቀላቀለው ሮኒ በታዳጊዎች ደረጃ አስገራሚ የሆኑ ጎሎችን እያዘንብ ጀመር። በመጨረሻም ገና የ16 ዓመት ታዳጊ ያለ መላው ዓለም ስሙን እንዲያስታውስ የሚያስገድደውን ያንን ታሪካዊ ጎል በአርሴናል ላይ የሚያስቆጥርበት ምሽት ደረሰ። በኤቨርተን ቤት ያሳየው ድንቅ ብቃትና ፍርሃት አልባነት ታላቁን አሰልጣኝ ሰር አሌክስ ፈርጉሰንን ማረከ። በ2004 ዓ.ም ዋይኔ ሮኒ በወቅቱ ለታዳጊ ተጫዋች እጅግ ውድ በሆነ ዋጋ ወደ ማንቸስተር ዩናይትድ ተዘዋወረ። በኦልድ ትራፎርድ ለመጀመሪያ ጊዜ በቻምፒዮንስ ሊግ ከቱርክ ፌነርባቼ ጋር ሲጫወት በዕለቱ 3 ጎሎች አትሪክ በማስቆጠር እኔ ለዚህ መድረክ የተፈጠርኩ ነኝ ሲል ለዓለም አወጀ። በዩናይትድ ቤት ሮኒ ከክርስቲያኖ ሮናልዶ ጋር በመሆን በዓለም እግር ኳስ ታሪክ ውስጥ እጅግ አስፈሪ ከሚባሉ የጥቃት ጥምረቶች አንዱን ፈጠረ። ነገር ግን የሮኒ እውነተኛ ታላቅነት የሚታየው ከሜዳ ላይ ጎሎች ባሻገር ለቡድኑ በከፈለው መስዋዕትነት ጭምር ነው። ሮናልዶ ወደ ጎል በመጠጋት ከፍተኛ ክብርና ዝናን እንዲቀናጅ ሮኒ የራሱን የፊት መስመር አጥቂነት ሚና በመተው እስከ አማካይ ክፍል ድረስ በመመለስ ተከላካዮችን በማሳደድና ኳስን በማሰራጨት ለቡድኑ ስኬት ሲል ራሱን ዝቅ አድርጎ ይጫወትም ነበር። ሮኒ ለግል ክብሩ ሳይሆን ለቡድኑ ድል የሚዋጋ እውነተኛ ታማኝ ተዋጊም ነበር። ሮናልዶ ክለቡን ለቆ ከሄደም በኋላ ሮኒ የዩናይትድ መሪ በመሆን ክለቡን መሸከሙን ቀጠለ። በማንቸስተር ዩናይትድ ቆይታው 5 የፕሪሚየር ሊግ ዋንጫዎችን፣ 1 የቻምፒዮንስ ሊግ ዋንጫን እና በርካታ ታሪካዊ ድሎችን አሳካ። በመጨረሻም 253 ጎሎችን በማስቆጠር የክለቡ የዘመናት ከፍተኛ ጎል አስቆጣሪ በመሆን ስሙን በወርቅ ቀለም ጻፈ። ዋይኔ ሮኒ እግር ኳስን የተጫወተው እንደ ዘመናዊ ስልጡን ተጫዋች ሳይሆን ልክ በልጅነቱ በክሮክቴዝ ጎዳናዎች ላይ ይጫወትበት በነበረው በዚያው ንጹህ ቁጣና ፍቅር ነበር። በሜዳ ላይ ሲሮጥ የነበረው ጥንካሬ፣ ከአሰልጣኞች ጋር የነበረው አስጨራሽ ንትርክና እስከ መጨረሻው ሰከንድ ድረስ ለአርማው የከፈለው መስዋዕትነት የእግር ኳስ አፍቃሪዎችን ልብ ሙሉ በሙሉ ገዝቷል። ዛሬ ላይ ሮኒ ሲታወስ በ78ኛው ደቂቃ ላይ እንዳስቆጠራት አስደናቂ የዋሊት ብስክሌት ጎል ሁሉ ድንቅ ጥበበኛው ነው ብቻ አይደለም፣ ይልቁንም በሜዳ ላይ ደሙንና ላቡን ያፈሰሰ ለቡድኑ ሲል ራሱን የሰዋና እግር ኳስን በእውነተኛ ተዋጊነት መንፈስ የተጫወተ የእንግሊዝ የዩናይትድ እውነተኛ አንበሳ ተብሎ ነው። ዋይኔ ማርክ ሮኒ። ውድ የአሚን ስፖርት ተከታታዮች እስከ መጨረሻው ድረስ ስለተከታተላችሁን ምስጋናችን ላቅ ያለ ነው። ቸር ሰንብቱ።